ከሰሞኑ ወደ ሜክሲኮ ግን የት እንደሆነ አላውቅም። በነገራችን ላይ ወደ ሜክሲኮ ሀገር የሞተችው ልጅ የ23 ዓመት ልጅ ናት እና የራሷ የግሏ የሳሎን ቤት አላት ማለት ነው። ሳሎን ቤት ያኔ ምንድን ነው የሚባለው በአማርኛ? ጸጉር ቤት ምናምን ማለት ነው። መናኬር ደናኬር ምናምን የሚባለው እና ከሷ በላይ ደግሞ ያው ብዙ የቀጠረቻቸው የ28 የ27 የ29 የ30 ዓመት ሴቶች አሉና ላይቭ ላይ ቁጭ ባለችበት ስለተገደለችው ልጅ ነው ያው የምነግራችሁና በጣም ነው የምታሳዝነው። ወላሂ አላህ አንዳንድ ጊዜ የዋህ መሆን በጣም ይጎዳችኋል። ያኔ ባጠገባችሁ ያለ ሰው ነው ደግሞ የሚጎዳችሁ ማለት ነው። ያንን ሰው እናንተ እያመናችሁት ምንም አያረገኝም እያላችሁ ከዛ እሱ ይሆናል ማለት ነው አንደኛ ዋነኛ ጠላታችሁና ያው ሜሴጅ ምናምን ገባላት። ከዛ ስጦታ ይመጣልሻል። ያኔ እሷ እኔ ደብሮኛል፣ ዛሬ መውጣት አለብኝ፣ ወደ ቤት መሄድ አለብኝ፣ ከስራ ቦታዋ ማለት ነው መሄድ አለብኝ እያለች ነበር። ነገር ግን አይ አሁን ስጦታ ይመጣልሻል፣ ስለዚህ ቆይ ተረጋጊ፣ አሁን መሄድ አትችይም ምናምን ይሏታል እየደወሉ ጓደኞቿ ማለት ነው፣ የቅርብ ጓደኞቿ። እንግዲህ ቀንተውባትም ሊሆን ይችላል ወይ ደግሞ የሆነ ነገር ገባችሁ። የሴት ጓደኛ በጣም መጥፎ ነው ወላሂ። እናንተ ከፍ ብላችሁ እሷ ዝቅ ብላ ካየች ብዙ ነገር ነው እናንተን ለመጣል ጎርጓድ የምትምስባችሁና ቆይ ዛሬ መውጣት የለብሽም፣ ስለዚህ ትንሽ ጠብቂ፣ 3 ስጦታ ይመጣልሻል ምናምን ነገር። በነገራችን ላይ በአረበኛ የተወራውን ነው አሁን እዚህ ጋር የምነግራችሁ ማለት ነው። ተፈላሰፌ ምናምን አይደለም ወላሂ። እና 3 ስጦታ ይመጣልሻል፣ ስለዚህ እሱን ተቀብለሽ ነው የምትሄጂው። ላዝም ዛሬ መሆን አለበት፣ ላዝም ደግሞ አንቺ ነሽ መቀበል ያለብሽ ይሏታል። ከዛ አጅሬ ሆዬ እሺ ብላ 3ቱም ስጦታ መጣላት ማለት ነው። አንደኛው አበባ ነው፣ ሁለተኛው ደግሞ ይሄ ደብዱብ ነው። ይሄ እንትን ከንዚር ነው በአማርኛም እንደው አላውቅም፣ ከንዚር ነው የሚባለው። አንደኛው ደግሞ አሲር ስተርባክስ ነው ማለት ነው። እና ስተርባክሱንም ተቀብላ ጠጣች። ደብድቡ ይሄ እዚህ ጋር ልቧ ጋር ያደረገችውን አይታችሁ ከሆነ የትኛውም ሶሻል ሚዲያ ላይ እየተሰራጭ ነው ያለው አሁን ላይ እና እሱንም ተቀብላ የዋህናት በጣም ታስታውቃለች። ግን በቃ የሆነ ደብሮኛል ዛሬ በቃ የሆነ ነገር የሚፈጠር ይመስለኛል ምናምን ትላለች። ግን ማንም የሰማት የለም። ለዛ ያው እምላችሁ የሰማት የለም ስላችሁ ጓደኞቿ ስለሆኑ ይሄንን ነገር የጠነሰሱባት በቃ ስጦታ እሷን ለማቆየት ስጦታው ደግሞ አስቡት አበባ ነው። አበባው ያው እንትኗ ላይ የሚደረግ ይሄ ቀብሯ ላይ ምናምን የሚደረግ ነው አሉ። ይሄ ከንዚሩ ደግሞ መጣሁ ልገልሽ የሚል መልእክት ነው አሉ ያለው። እኔ አላቅም ዞር የተወራውን ነው የምነግራችሁ እና ወላሂ በጣም ነው ያሳዘነችኝ። እኔ እንጃ የአላህ በጣም ሚስኪን ልጅ ነበረች። ላይቭ ላይ 7000 ሰው በተቀመጠበት ነው እንግዲህ ህይወቷ ያለፈው ማለት ነው። እና አንዳንድ ጊዜ ጓደኛችሁ ባጠገባችሁ ያለ ጓደኛ ይጎዳችኋል፣ ላትመለሱ ቅብር ያደርጋችኋል ማለት ነው። እና ጓደኛዋም ያው እሷ ከተመታች በኋላ 3 ጊዜ ነው የመታት ብለዋል። እንግዲህ ማድሬ ሰውየው ተይዟል እያሉ ነው። ግን ሰውየው ቢያዝ እሽ ፋይዳ ምንም እኮ የሚጠቅማን ነገር የለም። ለሷ ማለት ገና ወጣት ናት፣ ብዙ የሚጠብቃት አስቡት። በ23 ዓመቷ የእንትን ሳሎን ቤት የከፈተች ይሄ ምንድን ነው በአማርኛ በአላ ይሄ እንትን ጸጉር ቤት ምናምን መኪያዥ ምናምን ይሄ ሜካፕ ቤት ማለት ነው። እንደዛ የከፈተች አስቡት። ብትኖር ኖሮ ብትሰራ ኖሮ በጣም ብዙ ትሄር ነበር ማለት ነው። ሰውየው ቢያዝ ምን የሚጠቅማል ነገር አለ? እሷን ይመልሳታል? አይመልሳትም። ወጣትነቷን፣ ልጅነቷን፣ ሁለ ነገሯን ነው የቀማትና ጓደኛዋም ያው እሷ ከእንትን ካለች በኋላ ከተመታች በኋላ ላይቭ ላይ እንደዚህ ስትገባ ራሱ በጣም ደስተኛ ና ፊቷ ላይ ደስታ ነው የሚታየው። ላይቭን ዘጋችው ማለት ነው ስልኳን ተቀብላና እኔ እንጃ በጣም ነው ያሳዘነችኝ። ማለት አስቡት እንግዲህ ጓደኞቻችሁ ሀዲያ ስጦታ ይመጣላችኋል ጠብቁ ምናምን ተብላችሁ ምንድነው የሚመጣል? አንደኛው እንደውም ደብድቦ ይሄ እንትኑ ከንዚር የሚባለው ነገር ሲመጣ እየጮኸ ነበር የተቀበለችው ማለት ነው። እና ያ ደግሞ አሉ መልእክቱ መጣሁ ልገልሽ እንደዚህ አይነት ነው አሉ መልእክቱ። ግን እሷ እንትን አላለችውም፣ ምንም አላስተዋለችውም።
ግን ስጦታ ሲመጣላት ጠርጥራለች። ምንድን ነው እኔ ልደቴ አይደለም አሁን የልደት ቀን ያልደረሰ ምንድን ነው ይህ ሁሉ ስጦታ እያለ ጠርጥራለች። ነገር ግን በቃ አንቺን ለማስደሰት የሚፈልግ ሰው አለ ይሏት እዛ ጓደኞቿ ማለት ነው አብረዋት ያሉት እሷ ጋር ተቀጥረው የሚሰሩት አንቺን የሚያስደስት ሰው ስላለ ስለዚህ ጠብቄ ይሄንን ስጦታ አንቺ ነሽ መቀበል ያለብሽ ምናምን ነገር አሏት። ከዛ በኋላ ያው በ7,000 ሰው ፊት ላይቭ ላይ አንዳንድ ጊዜ አሟሟታችንን አሳምርልን የሚባለው ነገር በጣም ወሳኝ ነው እና ያው አለፈች ማለት ነው። አላህ ይዘንላት። እንግዲህ ያው የገደላትን ሰውዬ እኔ ጓደኛዋ ነው ፍቅረኛዋ ነው ምናምን የድሮ ፍቅረኛዋ ነው አሁን ተለያይተዋል ምናምን ነገር ይላሉ። ግን ይመስለኛል ሴቶች ናቸው። ምክንያቱም ጓደኛዋ አስቡት ላይቭ ላይ ቁጭ ብላ እየተመታች ጓደኛዋ እንዴት ነው ጸጥ የምትለው? እናንተ ያች ልጅ ጥሩ ልጅ ብትሆን ጓደኛዋ ጥሩ ልጅ ሆና ቢሆን እኮ ጓደኛዋ ስትሞት መቼም ዝም ብላ አታይም አይደል እንዴ? ያኔ ቢያንስ ትጮኻለች። ግን እነሱ ተመካክረው ነው እዛው ተመካክረው ስለሆነ እነሱ ስለሆነ ያረጉት ዝም ነው ያለችው ማለት ነው። ደስ ብሏት እንደውም ላይቭን አቋረጠችውና በጣም የሚያሳዝን ታሪክ ነው ወላሂ። እኔ እንደውም አልገባኝም ነበር ማለት 2 ቀን 3 ቀን ሆነው መሰል፣ ግን እኔ ብዙም አልተከታተልኩኝም እና በአረበኛ ምናምን አዳምጭ ነው ይሄን የምነግራችሁ። አንዳንድ ጊዜ የሆነ ባጠገባችሁ ያለ ሰው ወላሂ ከዚህ በጣም ትልቅ ትምህርት መውሰድ ትችላላችሁ። ይሄ ጓደኛ ምናምን እናንተ ባጠገብ ያለ ወድሻለሁ በቃ እኔ ላንቺ አለውሽ ምናምን የሚል እናንተ እንድፍት ያደርጋችኋል ማለት ነው። እና ከዚህ ትልቅ ትምህርት መውሰድ አለብን ማለት ነው። እና እንደዚህ ነው እላችኋለሁኝ። ሰላም አላልኳችሁም በነገራችን ላይ ለወሬ ከመሮጤ እና ሰብስክራይብ አድርጉኝ። ቻናሌን ሰብስክራይብ ላረጋችሁኝ በጣም ነው የማመሰግነው። ላይክ ሼር አድርጉልኝ። አመሰግናለሁ። ኢንሻአላህ ደግሞ በሌላ አዳዲስ ቪዲዮዎች እንመጣለን። ሰላም አለይኩም ወራህመቱላሂ ወበረካቱ።